አንሙት ወደዛ ከመግባታችን በፊት እሺ እኔ ሶሲዮሎጂካሊ አድሬስ ላደርገው ስለምፈልግ ነው። ጥያቄው በአማራ ብሔርተኝነትና በኢትዮጵያዊነት መካከል ምን ሼርድ የሆነ ምን ኮሚናሊቲ ምን አንድነት አለ ምን ህብረት አለና አማራው በዚህ ዘፈን ሊደሰት ይገባዋል የሚል ጥያቄ እያነሳ ያለው ብልጽግና ነው። ስለዚህ እንመልሳለን። እኛ ደግሞ ምን መልሰው ምንድነው በኢትዮጵያዊነትና በአማራነት መካከል ስላሉ መስተጋብሮች ነው የማነሳው። ስለ አማራ ብሔርተኝነት ፔኩላሪቲስ ግን አንሙት ቅድም ያነሳቸው ነገሮች በደንብ አድሬስ አድርገውታል ብዬ አምናለሁ። ለምን አማራን በአማራነቱ ሞቢላይዝ እናደርገዋለን የሚለውን እንደ ፖለቲካሊ ማደራጃቱን ኦርጋናይዚንግ ፍሬምወርክ አማራነትን ለምን ተጠቀምን የሚለውን በሚገባ አንስተዋል። አሁን እንዴት ከኢትዮጵያዊነት ጋር አማራነት እንደማይጣላ ቢያንስ 8 ነጥቦችን ሶሲዮሎጂካሊ ዲስቲንክት የሆኑ ማርከሮችን አነሳለሁ። የተለዩ ነጥቦችን አነሳለሁ። እንዴት እንደማይጣላ እንዴት በርግጥ ኢንፋክት ቅድም እንዳልከው አማራውን መታደግ በራሱ ኢትዮጵያን ማስቀጠልም አካል ስለሆነ የዛ ፕሮጀክት አካልም ስለሚሆን ቅድም ባነሳቸው መንገዶች አነሳዋለሁ። አንደኛው የአማራ ብሔርተኝነትና ኢትዮጵያዊነት ሼርድ አይደንቲቲ ማርከሮች አሉት። ዛሬ በቴዲ አፍሮ ሙዚቃ ውስጥ ሲቀነቀኑ ከነበሩ ጉዳዮች ውስጥ አንደኛው ለምሳሌ ሰንደቅ ነው። ያንን ሼርድ አይደንቲቲ ማርከር ሰንደቅ ኢትዮጵያዊነትንና ኢትዮጵያዊነትን የጋራ ሴት ዲፋይን ካደረጉ ቀለሞች መካከል አንዱ ህያው የሆነው ቀብለ የቀለሞች ህብር ዛሬ በአደባባይ ተለብሶ በደማቁ የሚውለበለብበት ኢትዮጵያውያን አንገታቸውን ሳይደፉ ቀና ብለው የሚያውለበልቡበት ምድር የአማራ ምድር ነው። ይሄንን ያስቻለው የአማራ ህዝብ ትግል ነው። ዛሬ ኢትዮጵያውያን በዛ ሰንደቅ ስር እንዲጠለሉ ሰንደቁ ከአዲስ አበባ ቢፋቅም ከኢትዮጵያ ልብና የጋራ ትዝታ ውስጥ እንዳይፋቅ አድርጓል። አንሙት አንደኛው ሼርድ አይደንቲቲ ማርከር እሱ ነው። ዛሬ አፋብን ለሰርች አድርግና ባንዲራውን ጠይቀው ለሚምታታበት ሰው ዛሬ አማራ ልጆች በዱር በገደሉ ሲዋደቁ የሚለብሱትን ሰንደቅና ቀለም ተመልከቱት። መከላከያው ይዞት ሲያውለበልበው አታዩም? የሚውለበልበው በአማራ አርሶ አደሮች ቀይ ነው፣ በአማራ አባቶችና እናቶች ቀይ ነው እንጂማ በአዲስ አበባ ላይ የእናቶች ቀለም የእናቶች ጥለት የእናቶች ቀሚስ ጥለት ተቀደደ። አዲስ አበባ ላይ አናስጠቃም ሰንደቁን ነው ያለው የአማራ ህዝብ። ዛሬ ያ ማርከር በኢትዮጵያዊነትና በአማራነት መካከል ህያው የሆነ ትስስር ገመድ እንዳለ ግልጽ ማሳያ ነው። አንድ ሼርድ የሆኑትን ነገሮች ነው ማነሳው፣ እንዴት እንደማይጣሉ ነው ማነሳው ሶሲዮሎጂካሊ። ሌላኛው ኢን ግሩፕ እና አውት ግሩፕ ዲስቲንክሽንን በተመለከተ ነው። የአማራ ትግል ቅድም አንሙት እንዳልከው ሌሎችን ዘይ የሚላቸውን ኢትዮጵያውያንን ከአማራነት ውጪ ከአማራ ህዝብና ከአማራ ባህል ቋንቋ እሴት አማራነትን ከሚጋሩ ማንነታቸውን በተለያየ መንገድ ከሚገልጹ ኢትዮጵያውያን ጋር በጠላትነት የተሰለፈ አለመሆኑ ሌላኛው የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የኢትዮጵያ የሆነ ሁሉ የኔ ነው የሚል ነው። የአማራ ነው፣ የኢትዮጵያ የሆነ ሁሉ የኔ ነው፣ የአማራም የሆነው የኢትዮጵያ ህዝብ ነው ብሎ የሚናገር ለምሳሌ ቋንቋዎቹን እሴቶቹን ይጋራል። የሌሎች ቋንቋ ዲስኮንፈርቱ አይደለም፣ የሌሎች እሴት የሚያስደነግጠው አይደለም፣ የሌሎች ሰላም የሚያስደነግጠው አይደለም። በማህበራዊ መስተጋብሩ በባህላዊ ትስስሩ ከሌሎች ኢትዮጵያውያን ጋር ተሳስሮ የሚኖር ማህበረሰብ እንደሆነ በግልጽ ትመለከታለህ። ይሄ ድንበር ተሻጋሪ ራሱንም አይደንቲፋይ የሚያደርግበት ሌሎችንም የሚመለከትበት መነጽሩ በዋናነት ከሌሎች ኢትዮጵያውያን ጋር ትስስር እንዳለው የሚያምን ማህበረሰብ መሆኑን
በግልጽ ማየት ያስፈልጋል። ሌላው ቴሪቶሪያል አታችመንት ነው። አንደኛው ማርከር አዲስ አበባን በተመለከተ ለምሳሌ አዲስ አበባ እንኳን ሸገሩ እያለ ቴዲ ዛሬ በሚዘፍነው ዘፈን ላይ የአማራ ህዝብ አቋም ምንድነው? በኢትዮጵያ ላይ ያለው አቋም ምንድነው? በኢትዮጵያ ሉዓላዊ ግዛት ላይ ያለው አቋም ምንድነው? የአማራ ህዝብ ሀገር የማንደሽ ብሎ ነው ዲፋይን የሚያደርገው። ወደ ከተማዬ ወደ ሰራሃት ወደ አቀናዋት ሀገር በነፃነት እንዳልቀሳቀስ ተደረግኩ የሚል ማህበረሰብ ነው። በሀገር ያፈናቀሉኝ የሚል ማህበረሰብ ነው። ከሌሎች ኢትዮጵያውያን ጋር ይሄን ይጋራል። ሀገር የሁላችን ናት የሚል ማህበረሰብ ነው። የእናንተ ነች ወይንም ደግሞ ለኔ ቆርሳችሁ ስጡኝ እጃት ልገንጠል የሚል ማህበረሰብ አይደለም። ትግሉም ብሔርተኝነቱም በዛ መንገድ የተቀነበበ አይደለም። አንሙት አይጋጭም እንለው ለዚህ ነው። ኢንፋክት የአማራን ህዝብ ህልውና ዲፋይን ያደረገው በኢትዮጵያ ሀገረ መንግስት ቀጣይነት ውስጥ ነው። ለምሳሌ አፋብን በመግለጫው ምንድነው ያለው? ከየትኛውም ኃይል ጋር እንተባበራለን፣ በኢትዮጵያ ሀገረ መንግስት ቀጣይነት ላይ እምነት ካለው ጋር ሁሉ ተባብረን ለመስራትና ለመታገል ችግር የለብንም። ክሊር ነው በዚህ ረገድ። ካልቸራል ፕራይድ እና ዩኒቲን በተመለከተ በባህል በእሴት በኢትዮጵያ ትናንት ከመኩራት ጋር ባህሏን እሴቷን ከመልበስ አንፃር የአማራ ብሔርተኝነትና ከኢትዮጵያዊነት ጋር ያለውን ጠብ ፈልጎ ለማግኘት አዳጋች ነው። የኢትዮጵያ በዓል የአማራ ህዝብ በዓል ነው። የኢትዮጵያ ቀን አቆጣጠር የአማራ ህዝብ ቀን አቆጣጠር ነው። የኢትዮጵያ ደስታ የአማራ ህዝብ ደስታ ነው። የኢትዮጵያ ሐዘን የአማራ ህዝብ ሐዘን ነው። ባህሏና እሴቷን አይጠየፍም፣ አይረግምም፣ አያኮስስም። እንደውም እንዲበለጽጉ እንዲያብቡ እሴቶቿ በየትኛውም ቋንቋ ይገለጹ፣ የየትኛውም ሃይማኖት እሴቶች ይሁኑ ይጋራቸዋል የአማራ ህዝብ። ሌላው የኢትዮጵያን ሉዓላዊነት በተመለከተ ነው። የኢትዮጵያን ሶቨሬኒቲ በተመለከተ ሀገረ መንግስት ቀጣይነትን በተመለከተና የኢትዮጵያን ህዝብ ሉዓላዊነት በተመለከተ ሀገር የሁላችን ናት ነው የሚለው የአማራ ህዝብ አይደለም። ቤዚካሊ በሉዓላዊነት ላይ ያለውን አቋም በግልጽ ያስቀምጣል። ለዚህ ነው የኢትዮጵያ ህዝብ ዋስትና ነው የአማራ ህዝብ ትግል። ምክንያቱም ተነጣይ ብሔርተኝነት አይደለም፣ ሰብሳቢ ብሔርተኝነት ነው። የማዕከላዊነት ሚና ሊኖረው ይገባል። ሀገር ቀጣይነት ሊኖራት ይገባል። ሉዓላዊነቷ ሊከበር ይገባል። የሉዓላዊ ስልጣን ባለቤት ደግሞ መሆን ያለበት ቡድን ሳይሆን የኢትዮጵያ ህዝብ ነው የሚለውን ሲያስተጋባ፣ ሌላው የኢትዮጵያን ኮሌክቲቭ ሚሞሪ የጋራ ትውስታን በተመለከተ የአማራ ህዝብ ከኢትዮጵያ ትናንት ጋር ቅራኔ ያለው ህዝብ አይደለም። እንደውም በኢትዮጵያ ትናንት ምክንያት በደልን ሁሉ ለአማራ አውርሰው ሌሎች ዳር ተመልካች ሆነው የበደል ሁሉ የውርስ ተጠያቂ አማራ ተደርጎ በየቦታው ሲሳደድና ሲገደል የነበረው ማን ነበር? አማራ ነበር። የውርስ ባለዳ ተደርጎ የታሪክ ተጠያቂ ተደርጎ ኢትዮጵያን ማቅናቱ እንደ ወንጀል ተቆጥሮበት አድዋን ማለቱ እንደ ወንጀል ተቆጥሮበት ሰፋሪ መጤ ምናምን ከተሜ የተባለ ለኢትዮጵያ የተከፈለ ዋጋ ሁሉ ወንጀል ተደርጎ አማራነት ከዛ ጋር ኢኳይት ተደርጎ በወንጀለኛነት በፍርድ አደባባይ ብቻውን ቆሞ ነበር አማራው። ስለዚህ የኢትዮጵያን ኮሌክቲቭ ሚሞሪ የጋራን ትውስታ የሁላችን ነው። ባልቻነት ጥላችሁ አታንሱ። ምኒልክም አለ በዛ ቤት ያለውን ሁሉ በአድዋም በሁሉም በኢትዮጵያ ትልቅ ገናና ታሪኮች ውስጥ እያንዳንዱ የነበረውን ሚና በሚገባ የታሪክ ከፍታ ልክ መዝኖና መዝግቦ የያዘ ማህበረሰብ ነው እና ቅራኔው እንዴት ታመጣዋለህ? በኢትዮጵያዊነትና በአማራነት መካከል ተፈለቅቀዋለህ እንጂ ያንን ቅራኔ መፍጠር አትችልም። አይጋጭም። ሌላኛው ዩኒቨርሳሊስቲክ ፕሪንሲፕሎች አሉት። የትግሉ ማጠንጠኛና ማዕከሉን ተመልከተው። የአማራ ብሔርተኝነት ምንድነው የሚለው? ፍትህ ምንድነው የሚለው? እኩልነት ምንድነው የሚለው? ዴሞክራሲያዊ ስርዓት ምንድነው የሚለው? ኢትዮጵያን የመገንባት ዕጣ ፈንታና በርደኑ የአማራ ብቻ አይደለም የሁላችን ነው። በዚህ መከራ ወቅትም አብረን እንቁም ነው ያለው አማራ።
ፍትህ ዩኒቨርሳሊስቲክ ነው ለሰው ልጆች ሪዞኔት ያደርጋል አይደለምና ለኢትዮጵያን ወንድሞች እኩልነት ሀገር ባለቤትነት የስልጣን ባለቤትነት የኢትዮጵያውያን ነው የሚል ነው አይደለም እንዴ ፍትህንና ርትዕን በእኩልነት አደባባይ በህግ አደባባይ አገኛለሁ የሚል እንጂ የራሴን ስርዓት በሌሎች ኢትዮጵያውያን ላይ ኢምፖዝ ማድረግ የሚገባኝ ተረኛ ነኝ አይልም ስለዚህ በእነዚህ ቢያንስ በእነዚህ 6 7 8 ነጥቦች በሁለቱ መካከል ያለው መስተጋብር በሚገባ ማየት ይቻላል ብዬ አስባለሁ ለየት የሚያደርገው ነገር ቀድም እንዳልከው በአማራ ትግል ውስጥ primacy of the nation አማራ in the mobilizing framework politically yes ከኢትዮጵያውያን ጋር የጋራ ቅርስ የጋራ ትውስታ እኛም ኢትዮጵያውያንም ኢትዮጵያ ናቸው በአማራና በኢትዮጵያ መካከል ጠብ የለም በህዝባችን ላይ የሚደርሰውን ተናጠላዊ ጥቃት የመመከት ኃላፊነት ግን ማላይ ወድቋል እኛ ላይ ብቻ ህግ አይጠብቀንም ጎሳ አይጠብቀንም ሀገር አይጠብቀንም ማን ነው የሚጠብቀን ራሳችንን እንድንጠብቅ ተገደናል በዚህም ምክንያት አማራን ለማደራጀት ወስነናል ብሎ ያማራ ህዝብ አማራነትን እንደ ሞቢላይዚንግ ፍሬምወርክ ተጠቅሞ ራሱንም ሀገርንም ከጥፋት ለመታደግ እየታገለ ያለ ህዝብ መሆኑ በግልጽ መታወቅ መቻል አለበት አማራነት ዛሬ ፔኩላሪቲስ ያሉት መሆኑ እንዲጠበቅ የምንፈልግ መሆኑ በኢትዮጵያ ውስጥ የነበረው አስተዋጽኦ በጎ ሚና እንዲነገር የምንፈልግ መሆኑ ማንንም በባነታችን እንዲያጠቃን የማንፈልግ መሆኑ መዋቅራዊ ጥቃቶችንም በተመለከተ አማራን በተናጠል እና በአማራ ላይ ደርሶ የነበሩ ጥቃቶችን ለመከላከል የተነሳን መሆኑ የትኛውንም የኢትዮጵያ ህዝብ ጠላትነት ሳይፈርጅ ኢትዮጵያውያን የሀገራቸው የቡድንና የግል መብቶቻቸው ተከብረው በጋራ የሚኖሩበት እንደ ትናንቱ በጋራ የሚበለጽጉበትን ስርዓት ሉዓላዊው የኢትዮጵያ ህዝብ ሆኖ ብሎ የተነሳ ህዝብ ነው የአማራ ብሔርተኝነት ዋስትና ነው ስንል ከዚህ በመነሳት ነው በሙዚቃዎች ውስጥ የተነሱት ነገሮች አስቀድሞ የአማራ ህዝብ በተለያየ መንገድ በሙዚቃ አላላቸውም ይሆናል በተጋድሎ ግን ብሏቸዋል ሕያው ህይወቱን ሰጥቷል ናውሰና አዲስ አበባ ላይ የአማራ ልጆች ዛሬም በተራራው በገደሉ በየቦታው ላይ እየተዋደቁ ያሉት ለዛች ሰንደቅ ነው ለዛች ሀገር ቀጣይነት ነው ህዝባችንን ከጥፋት ለመታደግ ነው ሀገራችንን ከጥፋትና ከውድቀት ለመታደግ ነው ከዚህ ጋር ከተሜ ስማ አማራ በተናጠል ተነሳ ብለ ስታደፍጥ የነበር ሁሉ ዛሬ ከከተማ ተገፍተህ ባይተዋር ሆነሃል ሀገር ተነጥቀሃል ስለዚህ ዛሬ አማራ ህዝብ አይቆዝምም ለምንድን ነው የማይቆዝመው እየታገለ ስለሆነ ሌሎችም ከቁዘማ ወጥተው ወደ ፖለቲካል አክሽን አይዲያልስ የደረሰብንን በደል በዛ ላይ መግባባት አንድ ነገር ነው ትልቅ ስቴፕ ነው ግን መፍትሄ ይፈልጋል መፍትሄው ምንድነው ቁዘማ አይደለም መፍትሄው ምንድነው ሐዘን አይደለም መፍትሄው ምንድነው እንባ አይደለም መፍትሄው ምንድነው የሀገር ባለቤት ነን በህግ ጥበቃ ይገባናል ኢትዮጵያውያን ነን ሀገር አቅንተናል ብሎ መነሳት መሰለፍ ለመብት መታገል አስቀድሞ የአማራ ህዝብ ቆርጦ አንሙት ቆርጦ ለክቶ የጥፋቱን መጠንና የአዋጁን ስፋት ተገንዝቦ አስቀድሞ ሕያው ተጋድሎ እያደረገ ነው ያለው ስለዚህ የኢትዮጵያውያን የዛሬ ድምጽ ዛሬ ቴዲ ያስተጋባው ድምጽ የአማራ ህዝብ ሲያስተጋባው የነበረው ድምጽ ነው የአማራ ህዝብ የጩኸት ሲጮህበት ሲያለቅስበት ለምሳሌ ያዞንባ አይደለም እንባ ይላል አይደለም በሙዚቃው የአማራ ህዝብ እንባ ያዞንባ አልነበረም የእውነት ነበር ህዝባችን ያለቅስ የነበረው የእውነት ነበር ህዝባችን የተገፋው የእውነት ነበር ሀገር አልባ የተደረገው መሬማን ሰምተዋል አንሙት በአረብ ሀገራት በየቦታው ተሰደው በየበረሃው የሚወድቁ ኢትዮጵያውያንን ያሰበበት ዘፈኑ ነው ዛሬ በዛ ዘፈን ላይ የአማራና የትግራይ ልጆች የኢትዮጵያ ልጆች ሀገር አልባ ተደርገው በየበረሃው በጦርነት እያመጣ እየማገዳቸው የአማራ ህዝብ መሬማ እያለ ሲጮህ ነበር
ስለ ኢትዮጵያ ህፃናት ስለ ኢትዮጵያ ወጣቶች እባክህ የኦሮሞ ህዝብ ልጆችህን እያስጨረሰ ነው እያመጣ የደቡብ ህዝብ ልጆችህን ያዝ እያለ ሲጮህ ነበር የነበረው ህዝባችን ማለት ነው። ናው ኢትዮጵያ ሀገር ሞታ ምንድነው የሚለው ቴዲ በሙዚቃው ላይ ሀገር የሞተበት ነው የሚለው። ሀገር የሞተበት እንዴት ያለቅሳል። ሀገር ምን ላይ እንዳለች በርግጥም ጣር ላይ እንዳለች የገለጸበት ሀገር በዚህ ደረጃ ሀገር የመሞት አደጋ ላይ ካለች ህዝብ ምንድነው ማድረግ ያለበት? ምንድነው የህዝብ ሚና? ምንድነው የልሂቃን ሚና መሆን ያለበት? መነጋገር፣ መተባበር፣ ሀገርን ከሞትና ከውድቀት መታደግ አይደለም ወይ? ይሄ ሙዚቃ ወደ ፖለቲካዊ አክሽን ሊመራን ይገባል። ወደ ፖለቲካዊ ትብብር ሊመራን ይገባል። ተቃርኖ ስለሌለው በዚህ ምክንያት በሁሉም ዘንድ የተስተጋባበት ትልቁ ምክንያት የአማራ ህዝብ ትግል እዚህ ጋር ከተነሱ ሐሳቦች ጋር ፈጽሞ ተቃርኖ የሌለው ኢንፋክት በተለያየ መንገድ ሲያነሳቸው የነበሩ ሐሳቦች የነበሩ ናቸው። ዛሬ በሙዚቃ አንደበት፣ በከያኔ አንደበት፣ በኪነ ጥበብ ተገለጹ ነው። ይሄንን ሀገራዊ መግባባት ወደ ትልቅ ፖለቲካዊ ድል ወደ ትልቅ ታሪካዊ ድል ልንቀይር የምንችልበት ጊዜ ላይ ያለን ይመስለኛል። በእርግጥም 11ኛው ሰዓት ላይ ነን ያለነው የሚለውን ነገር ላንሳ ብዬ ነው። እንዴት እንደማይቃረኑ ላንሳ ብዬ ነው። ሌላ ጊዜ የአማራን ትግል ፔኩላሪቲ ልናነሳ እንችላለን። አንሙት ሙዚቃው ላይ ያለህን ግንዛቤ ልታነሳ ትችላለህ። አንተ ወደዛ መግባት ትችላለህ። አመሰግናለሁ። ኢንፋክት እኔ ሙዚቃው ላይ አይደለም የማውራት ፍላጎቴ። ኢንፋክት ሙዚቃው የሀገርና የህዝብን በደል ገልጿል። ሀገር ያለችበትን ሁኔታ ገልጿል። ህዝብ ያለበትን ሁኔታ ገልጿል። ጠቃሚ ነው። እኔ በግል ከቴዲ አፍሮ አይዲዮሎጂ ጋር ልስማማ ይሄ ስልጣን ላይ ያለው አገዛዝ ይሄንን ሀገር ምን እያደረገው እንደሆነ ይሄ ሀገር ምን እየደረሰበት እንደሆነ ይሄ የኢትዮጵያ ህዝብ ምን እየሆነ እንደሆነ የተገለጸበት መንገድ ማንንም ይግለጸው ማንንም እኔ ችግር የለብኝም መስማማበት ነው ለማለት ፈልጌ ነው። ስለዚህ በአንድ በኩል ምንድነው የኪነ ጥበብ ጉልበት ምን መሰለ እኔ እሱ ላይ ነው ለማውራት የምፈልገው። ኪነ ጥበብና ስነ ጽሁፍ በዚህ ትግል ውስጥ ሚና ሊኖራቸው ይገባል። ጸሐፊዎች፣ ከያኒዎች፣ ድምጻውያን ሌሎችም የኪነ ጥበብና ስነ ጽሁፍ ሙያተኞች በጸረ አገዛዝ ትግል ውስጥ በብሔራዊ ትግል ውስጥ ትልቅ ሚና ነው ያላቸው። ትልቅ ሚና ስላላቸው አገር ምን እየሆነ እንደሆነ ያዩ እየታዘቡ መቆዘም ብዕራቸውን መሰብሰብ ተሰጧቸውን መቆጠብ ተገቢ እንዳልሆነ የሚያሳይ ነው። በአንድ በኩል ዳሳቸው የፈረሰባቸው ቤታቸው የፈረሰባቸው የሚፈናቀሉ ኢትዮጵያውያን ሀገር የሞተባቸው ሀገር የተቀሙ ኢትዮጵያውያን መኖራቸውን በዚህ በአንድ ሙዚቃ ላይ ለማስተዋል ችያለሁ። ኪነ ጥበብ እንዲህ ማድረግ አለበት። ይሄንን ማድረግ አለበት። ኢትዮጵያውያን የኪነ ጥበብ ሙያተኞች፣ ኢትዮጵያውያን ከያኒያን፣ ኢትዮጵያውያን ገጣሚዎች፣ ኢትዮጵያውያን ጸሐፍት፣ ኢትዮጵያውያን የኪነ ጥበብና ስነ ጽሁፍ አጠቃላይ ሙያተኞች ከሰልፍ ሴንሰርሺፕ መውጣት አለባቸው። ኢትዮጵያ ውስጥ የሚደረግ የመብት ትግል ሁልጊዜ ወታደራዊ ብቻ ወይም ፖለቲካዊ ብቻ ወይም ዲፕሎማሲያዊ ብቻ አይደለም፣ ወይም የሚዲያ ትግል ብቻ አይደለም። ኪነ ጥበብ ጸሐፊ፣ ገጣሚ፣ ድምጻዊ ሌላም የሚወጣው ሚና አለው። ስለዚህ የመብት ትግል የሀገር ጉዳይ፣ የህዝብ ጉዳይ፣ የሰባዊነት ጉዳይ፣ የዲሞክራሲ ጉዳይ ለሚዲያ ሰው፣ ለወታደራዊ አካላት፣ ለፖለቲካ ሰዎች፣ ለዲፕሎማሲ ሰዎች ብቻ የሚታው አይደለም። በተለይ የኪነ ጥበብ ሰዎች ደግሞ የፈጠራ ችሎታም ስላላቸው ወደ ሰዎች አይምሮ ጠልቆ ለመግባት የሚያስችል መልእክትን የመቅረጽ አቅም ስላላቸው የመብቶችን ጉዳይ፣ የፍትሃዊነት ጉዳይ፣ የእኩልነት ጉዳይ፣ የአፈና ጉዳይ በኪነ ጥበብ ሲገለጽ ያምራል። ስለዚህ አገርንና ማህበረሰብን የማይታዘብ አገርንና ማህበረሰብ ያሉበትን ሁኔታ በጥበቡ በፈጠራ ችሎታው የማይገልጽ
ጥበበኛ አይደለም። ይሄ ሁሉ ሰብአዊ ግፍ እየተፈጸመ አገር በእንደዚህ አይነት አጣብቂኝ ውስጥ በወደቀችበት ህዝብ ተለይቶ በማንነቱ እየተሳደደ ህፃናት፣ ሴቶች፣ አረጋውያን በሙዚቃዎቹ እየሰማን ነበር። በዚህ ደረጃ ባሉበት የሚያፍር ብዕር የሚሽኮረመም ሰልፍ ሴንሰርድ የሆነ ጥበበኛ አይደለም። ወደ ኋላ ሄደን በጣም ብዙዎችን ልናነሳ እንችላለን። ነባሉ ግርማ ምንድነው ያደረጉት? ሌሎች ያን ጊዜ የነበሩ በሙሉ ጸሐፊዎች፣ ደራሲዎች ምንድነው ያደረጉት? ከነሱ የምንማረው ምንድነው? በደርግ ጊዜ የነበረ ታውቃለህ የቲያትር ስራዎች በጣም በርካታ ነገሮች ነበሩና በዚህ ጉዳይ ላይ ስሩ፣ በዚህ ጉዳይ ላይ ጻፉ፣ በዚህ ጉዳይ ላይ ቲያትር አዘጋጁ፣ በዚህ ጉዳይ ላይ እንደዚህ አድርጉ ሲባሉ አቋማቸውን ያንጸባረቁ ጥበበኞች ነበሩ ያን ጊዜ። ምናልባት ሌላ ጊዜም ልንዳስሰው የምንችለው እንዲህ አይነት ቆራጥነት ይገባል። የኔ ብዕር ሸፍጥ አይገባትም። የኔ ፈጠራ አቅም፣ የኔ ጥበበኛነት ማጎንበስ የለባትም። በአምባገነኖች ፊት መሽኮርመም የለባትም። ስሜቴን ማመቅ የለብኝም፣ የፈጠራ አቅሜን ማመቅ የለብኝም የሚል ደፋርነት ለኢትዮጵያ የኪነ ጥበብና የስነ ጽሁፍ ሙያተኞች በሙሉ የቀረበ የቤት ስራ ነው። ቅኔውም፣ አመስጥሮውም፣ ግጥሙም፣ ሌላውም አገላለጹም፣ የፈጠራ ክህሎቱም የኢትዮጵያ ኪነ ጥበብ ሙያተኞች ዘንድ ያለ ነው እና አሁን አላየንም ሊባል ይችላል። ይሄ ሁሉ ገጣሚ አላየሁም ሊል ይችላል። ይሄ ሁሉ ድምጻዊ፣ ይሄ ሁሉ ደራሲ አላየሁም አልሰማውም ሊል ይችላል። ይሄን ሁሉ መፈናቀል፣ ይሄን ሁሉ ጭፍጨፋ፣ ይሄን ሁሉ ግፍ አልተመለከትኩም ሊል አይቻለው። ከዛሬው ስራ ምን ወስዳት ሌሰን፣ ከዛሬው ስራ ልንወስድ የሚገባው ሌሰን ማንኛውም ጥበበኛ ቢሆን ማህበረሰብ የተላመደው በደል ቢኖር እንኳን ማህበረሰብ የተላመደውና ትክክል የመሰለው በደል አፈና ቢኖር እንኳን ያንን ቆስቆሶ ትክክል አለመሆኑን ማሳየት የፈጠራ የጥበብ ሙያተኞች ስራ ነው። የተበላሸን የማይናገር ህዝብን የማያስቀድም የጥበብ ስራ፣ የዜማ ስራ፣ የግጥም ስራ፣ የስነ ጽሁፍ ስራ ምንኛ ነው? በገዢዎች ፊት በአምባገነኖች ፊት የሚሽኮረመም የሚያጎነብስ ብዕር አድርባይ ስትሆን ያስነውራል። የጥበብ አቅምና ችሎታ አስነው እንትን የሚሆነው ምንድነው? ሲሽኮረመም፣ ሲያጎነብስ፣ ሲገብር ህብረተሰብን በአጠቃላይ ነው የሚጎዳው። ከጨቋኙ ያላነሰ። ስለዚህ ኪነ ጥበብ በዓለም ላይ የብዙ ብሔራዊ ትግሎች ዋነኛው መሳሪያ ነው። ልክ እንደ ወታደራዊ ትግል፣ ልክ እንደ ዲፕሎማሲያዊ ትግል፣ እንደ ፖለቲካዊ ትግል ትልቁ መሳሪያ ነው ኪነ ጥበብ። የአማራ ኪነ ጥበብ የታለ ጥያቄያችን ነው ሁል ጊዜ። የአማራ ከያንያን ወገኖቻችሁ እያለቁ አንገታችሁን የደፋችሁ በዘመዶቻችሁ እልቂት እያዘናችሁ ከንፈር እየመጠጣችሁ ያጎነበሳችሁ የናንተ ፈጣሪነት፣ የናንተ ጥበብ ባለሙያነት፣ የናንተ ከያኒነት፣ የናንተ ገጣሚነት የቱጋ ነው? ለወገኑ የሚያስብ የሚጨነቅ የሚቆረቆር ነገር ግን የወገኑን እልቂት በዝምታ የሚመለከት የፈጠራ ባለሙያ አርት ክሬቲቪቲ ስለሆነ ነው። ስለዚህ የትግል መሳሪያ ነው ኪነ ጥበብ። የህብረተሰብ ነጸብራቅ መሆን አለበት። ህብረተሰብና አገር ምን ላይ ናቸው? እሱን ያንጸባረቁ ነው ወይ? ትልቁ ጥያቄ ነው ዛሬ። እንደ ኪነ ጥበብ፣ እንደ ስነ ጽሁፍ፣ እንደ ስነ ጥበብ ለፕሮፓጋንዳና ቀስቀሳ የሚመችል አንድ ዘፈን ትንግርቱ አንድ ዘፈን እኮ ሺዎችን ወደ በረሃ፣ ወደ ትግል፣ ወደ ብዙ ተቃውሞ፣ ወደ ብዙ ነገር ሊገፋ ይችላል። ለምን? ውበት አለው፣ ለዛ አለው፣ ጣዕም አለው በኪነ ጥበብ በአርት በጥበብ ሲገለጽ። ስለዚህ የእምቢተኝነት መሳሪያ ነው። ይሄንን የእምቢተኝነት መሳሪያ፣ ይሄንን የህዝብን በደል የመቀስቀሻ መሳሪያ፣ ይሄንን ዝም ያለን ህዝብ የመቀስቀሻ መሳሪያ እናንተ ዝም ብላችሁ፣ እናንተ አፍራችሁ፣ እናንተ አጎንብሳችሁ፣ እናንተ ገብራችሁ
ህዝብ እንዲገብር ማድረግ አይገባም ነው ለኢትዮጵያ ከያንያን ለሁሉም ማስተላለፍ እንፈልገው ቴዎድሮስ ካሳሁን ሁሉ ጊዜ